ሕያው ሆነ። ሞት የማያውቀው ሞት የባህሪው ያልሆነ ሕያው የሆነው መለኮት ደግሞ በተዋሃደው ሥጋ በለበሰው ሥጋ ሞትን ቀመሰ፣ ሞተ ተባለ። ወንዱ በጦር በተወጋ ጊዜ ትኩስ ደም ፈለቀና ኃጢአታችንን ምን አደረገው? አደረቀው። ደም ደምን ነው የሚጠራው። ደም ደምን ነው የሚያበዛው። ደም ደምን ነው የሚያስከትለው። አንዱ አንዱን ሲያሳድድ ነው የሚኖረው። ደም መላሽ እንላለን። የክርስቶስ ደም ግን ደማችንን ነው ያደረቀው። የአዳም ጎን ሲከፈት ጨለማ ወደ ዓለም መጣ። የክርስቶስ ጎን በጦር ሲወጋ ደግሞ ብርሃን ለዓለም ፈነጠቀ። ክብርና ምስጋና ለእግዚአብሔር ይሁን። መጽሐፍ እንደሚነግረን አዳም በተኛ ጊዜ እግዚአብሔር አዳምን አስተኝቶ ከአዳም ጎን አንድ አጥንት ወሰደ፣ ወይም ደግሞ ሔዋን ተገኘች ይላል። ክርስቶስ ደግሞ ጎኑ በጦር በተወጋ ጊዜ ቤተ ክርስቲያን ተገኘች። ክብርና ምስጋና ለእግዚአብሔር ይሁን። አስተዳዳሪ ክቡር አባታችን መጋቤ ሐዲስ ቆሞስ አባ ወልደ ገብርኤል የካቴድራሉ ምክትል አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ናሁሰናይ የካቴድራሉ የስብከተ ወንጌል ኃላፊ፣ ክቡራን ሙሽሮች፣ ክቡራን አባቶቻችን ሊቃውንተ ቤተ ክርስቲያን እንደየማዕረጋችሁ፣ የተወደዳችሁ ምዕመናንና ምዕመናት በሙሉ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ሁላችሁም እንደምን አደራችሁ? ድምፃችሁ አይሰማም? እንደምን አረፈዳችሁ? እንደምን አላችሁ? በኃጢአትና በበደል ባባከነው ዕድሜያችን ላይ ዘመን ለንስሐ ጨምሮ እኛ ከማናውቀው ፈተናና መከራ ሰውሮ ለዚህ ንጋት፣ ለዚህ ዕለት፣ ለዚህ ሰዓት ያደረሰን የጊዜያት ሁሉ ንጉሥ ልዑለ ባሕርይ ሕያው ጌታ አምላካችን መድኃኔዓለም ስለማይነገር ስጦታው ሁሉ ስሙ ለዘላለም የተመሰገነ ይሁን። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት የቅዱሳን መላእክት ረድኤትና በረከት በሁላችንም ላይ ይደርብን። እንግዲህ ከሌሊቱም ጀምሮ በአባቶቻችን ሊቃውንት እንዲሁም ደግሞ ንጋቱ ቅዳሴ አሁንም ደግሞ ትምህርትና መዝሙር ላይ ነው የቆየነውና አጭር ጊዜ ነው የምንማማረው። እግዚአብሔር መንፈስ ቅዱስ ለእኛ ሕይወት የሚያስፈልገውን እርሱ ያውቃልና በቸርነቱ ቀምሞ ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። እግዚአብሔር በረዳን መልኩ ላለን አጠር ያለ ጊዜ የምንማማርበት የትምህርታችን መነሻ የሚሆነው ኃይለ ቃል ሞተ በሥጋ ወሐይወ በመንፈስ፣ በሥጋ ሞተ በመለኮት ደግሞ ሕያው ሆነ፣ በሥጋ ሞተ በመንፈስ ደግሞ ሕያው ሆነ ይላል የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ተጽፎ የምናገኘው ቃል ነው። ቀደም ያሉት አባታችንም ስለ ትንሣኤ ሲያስተምሩን ነበር። በእርግጥ አባታችን ያስተማሩን የትንሣኤያችንን በኩር ክርስቶስን ተከትለን እንደምንነሳ በሚገባ አስተምረውናልና አሁን ደግሞ የክርስቶስ ትንሣኤ ከሞቱ ጋር ሞቱን በሚመስል ሞት ትንሣኤውንም በሚመስል ትንሣኤ እንተባበረዋለንና ይህንን መሰረት አድርገን ጥቂት ደቂቃ እንማማራለን። እግዚአብሔር ከሁላችንም ጋር ይሁን። በሥጋ ሞተ በመንፈስ ደግሞ ሕያው ሆነ ይላል። ሞተ በሥጋ ወሐይወ በመንፈስ፣ በባህሪው ሕማም መከራ መቀበል ሞት የሌለበት ሕያው መለኮት በተዋሃደው ሥጋ በለበሰው ሥጋ ስለ ኃጢአታችን ሞተ፣ በሞቱ ደግሞ ሞታችንን ደመሰሰልን። እንግዲህ ቤተ ክርስቲያናችን በዚህ በዓለ ኀምሳ ስለ ሞቱ ስለ ትንሣኤው ትናገራለች። ቤተ ክርስቲያን በጸሎተ ቅዳሴዋ ሁልጊዜ እንደምትናገረው ንዜኑ ሞተከ እግዚኦ ወትንሣኤከ ቅድስተ፣ አቤቱ ሞትህን እንናገራለን ትንሣኤህንም እንመሰክራለን ትላለች ቤተ ክርስቲያን። ሕይወታችን በክርስቶስ ሞትንና በክርስቶስ ትንሣኤ የተመሰረተ ስለሆነ ስለ ክርስቶስ ትንሣኤ ስንናገር ስለ ሞቱም እንናገራለን። የክርስቶስን ሞት መናገር አያሳፍረንም፣ ሞቱ ሕይወታችን ነውና።
መጽሐፍ እንደሚል ዘዚአነ ሞተ ነሣ ወእንቲአሁ ሕይወተ ወሀበነ፣ የክርስቶስ ሞት ሕይወት የተቀበልንበት ነውና ሞቱንም እንናገራለን፣ ሞቱ አያሳፍረንም። የከበርንበት ነውና ሞቱን እንናገራለን፣ ሞቱ አያሳፍረንም። የተነሳንበት ነውና ሞት የተገደለበት ነውና ሞት የተሻረበት ነውና ሞት የተሸነፈበት ነውና ስለ ትንሣኤው ስንናገር ስለ ሞቱም እንናገራለን። ስለዚህ መጽሐፍ ምን አለ? የሐዋርያው የቅዱስ ጳውሎስ መልእክት ለቆሮንቶስ ክርስቶሳውያን በላከው መልእክቱ ምዕራፍ 15 ቁጥር 3 ላይ እንደዚህ ይላል፣ ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። ስለዚህ ተነሳ ስንል ሞተ ማለትም የግድ ነው። ስለ ሞተ ነውና የተነሳው። ሞቱ ደግሞ ካሳችን ነውና ሕይወታችን ነውና። ስለዚህ መጽሐፍ ምን አለ? በሥጋ ሞተ አለ። ምክንያቱም ሞት የባህሪው አይደለም፣ ሞት የእርሱ አይደለም። ሞት የእርሱ ስላልሆነ ስለኛ ስለሞተ፣ ስለ ኃጢአታችን ስለሞተ በሥጋ ሞተ። የመጣው እንዲሞት ነውና፣ ሥጋውን የተዋሃደው እንዲሞት ነውና። ስለዚህ ሟች የነበረው ይበሰብስ የነበረው ሥጋ በተዋሃደው ባሕርየ መለኮቱ ሕያው ሆነ። ሞት የማያውቀው ሞት የባህሪው ያልሆነ ሕያው የሆነው መለኮት ደግሞ በተዋሃደው ሥጋ በለበሰው ሥጋ ሞትን ቀመሰ፣ ሞተ ተባለ። ስለዚህ ቤተ ክርስቲያናችን ስለ ሞቱም ስለ ትንሣኤውም ትናገራለች። ስለ ሞቱ ስንናገር መጽሐፍ እንደዚህ ይላል፣ ወበከመ ዘኮነ ያመልክዎ ሰብአ ባቢሎን ሶበ ውህጠ መብላ ዘመጠዎ ሎቱ ነቢይ ተሰጥቀ የማይከሉ ከማሁ ተሰጥቀ ሞት ሶበ ውህጠ ሥጋሁ ለእግዚእነ። ዮሐንስ አፈወርቅ እንደተረጎመው በዳንኤል ላይ እንደተነገረው እንደዚህ ይላል ነው። እንደዚህ ሆነ አለ። የባቢሎን ሰዎች የሚያመልኩት አንድ ዘንዶ ነበረ። ዳንኤል ሄዶ ደግሞ እንደዚህ ያላቸው፣ እናንተ እንኳን እናንተ ልታመልኩት ራሱን ማዳን የማይቻለው ለራሱ መሆን የማይቻለውን ዘንዶ እንዴት ታመልካላችሁ ብሎ ሲጠይቃቸው አምላካችን ነው፣ ይበላል፣ ይጠጣል፣ ይሰማናል፣ ያዳምጠናል አሉ። እርሱ ግን ይህ አምላክ ከሆነ ራሱን ማዳን አይቻለውም። እኔም ጦር ሳሊዝ ጋሻ ሳሊዝ ያለ መከታ እገድለዋለሁ አላቸው። ቀምሞ ምግብን ሰጠውና ያ ይመለክ የነበረው ዘንዶ ያ ዳንኤል የቀመመውን ምግብ በበላ ጊዜ ሆዱ ተሰነጠቀ ይላል። ልክ እንደዚህ ዘንዶ ዳንኤል የሰጠውን ምግብ የተቀመመውን ምግብ በልቶ እንደተሰነጠቀ ሞትም የክርስቶስን ሥጋ በያዘ ጊዜ መቃብርም የክርስቶስን ሥጋ በዋጠ ጊዜ መቃብር ተሰነጠቀ፣ መቃብር ባዶ ሆነ፣ መቃብር ተሸነፈ፣ ሙስና መቃብር ድል ተደረገ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ከማሁ ተሰጥቀ ሞት ሶበ ውህጠ ሥጋሁ ለእግዚእነ። የጌታችንን ሥጋ መቃብር ላይ አስቀራለሁ ብሎ ሲፎክር ያ የብዙ ነፍሳትን ሥጋ የብዙ ነፍሳትን ሕይወት የቀሰፈውና የዋጠው ሞት በአንዱ በክርስቶስ ኢየሱስ ሞት ተሰነጠቀ፣ ሞት ተሸነፈ፣ ሞት አልጫ ሆነ፣ ሞት ድል ተደረገ። ሞቶይ መውጊያ የት ነው ተባለ። ሞቶይ ድል ማድረግ የት አለ? ማሸነፊያ የት አለ? ማሸነፊያው በአሸናፊው ክርስቶስ ተሸነፈ። ሲገድል የነበረው ሁሉን እየዋጠ የገዘፈው ሁሉን እየዋጠ የወፈረው ሞት በክርስቶስ ኢየሱስ ሞት ተረገጠ። ለዚህ ነው መጽሐፍ እንደዚህ ይላል፣ ክርስቶስ ተንሥአ እሙታን ሞተ ወኬዶ ለሞት። የክርስቶስ ትንሣኤ ሞትን የረገጠ ነው፣ ሞትን ያሸነፈ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለምን ሞተ ሲባል ስለ ኃጢአታችን፣ ስለምን ሞተ ሲባል ስለ ፍቅሩን ሊገልጽልን መጽሐፍ እንዳለ ምናልባት ስለ ጻድቅ የሚሞት ሰው በጭንቅ ሊገኝ ይችላል። ክርስቶስ ግን ገና ኃጢአተኞች ሳለን ስለ እኛ ሞተዋልና ለእርሱ ለእኛ ያለውን ፍቅር መለኮታዊ ፍቅሩ በዚህ ገለጠ። የክርስቶስ ሞት መለኮታዊ ፍቅር የተገለጠበት ነው። ስለ ጻድቅ የሚሞት ምናልባት ነው፣ ስለ ኃጢአተኛ ግን ዘበት ነው፣ አይገኝም። ክርስቶስ ግን ስለ ኃጢአታችን ሞተ፣ ተቀበረም። መጽሐፍ እንደሚል በሦስተኛው ቀንም ተነሳ። አይሁድ እንዴት ተነሳ ብለው ይጨነቃሉ። እኛ ደግሞ እንዴት ሞተ ብለን እናስባለን።
አይሁድ እንዴት አረገ ብለው ይጨነቃሉ። እኛ ደግሞ እንዴት ከሰማያት ወረደ፣ እንዴት መስቀል ላይ ወጣ ብለን እናስባለን። መጽሐፍ እንደሚነግረን አዳም በተኛ ጊዜ እግዚአብሔር አዳምን አስተኝቶ ከአዳም ጎን አንድ አጥንት ወሰደ፣ ወይም ደግሞ ሔዋን ተገኘች ይላል። ክርስቶስ ደግሞ ጎኑ በጦር በተወጋ ጊዜ ቤተ ክርስቲያን ተገኘች። ክብርና ምስጋና ለእግዚአብሔር ይሁን። የአዳም ጎን ሲከፈት ጨለማ ወደ ዓለም መጣ። የክርስቶስ ጎን በጦር ሲወጋ ደግሞ ብርሃን ለዓለም ተነጠቀ። ክብርና ምስጋና ለእግዚአብሔር ይሁን። የአዳም ጎን ሲከፈት ሞት ወደ ዓለም መጣ። በእርሷ ምክንያት ተሳስተዋልና ኃጢአት ወደ ዓለም መጣ። የክርስቶስ ጎን በጦር ሲወጋ ደግሞ ጽድቅ ለዓለም ፈሰሰ። ክብርና ምስጋና ለክርስቶስ ይሁን። የአዳም ጎን ሲከፈት ስህተት ነው ወደ ዓለም የመጣው፣ ሞት ነው ወደ ዓለም የመጣው። የክርስቶስ ጎን ግን በጦር ሲወጋ ሕይወት ነው ለዓለም የተቀዳው። መጽሐፍ እንደሚል በዚህ በዮሐንስ ወንጌል ምዕራፍ 18 ላይ ቁጥር 34 ላይ ኖ ከጭፍራዎቹ አንዱ መጥቶ ጎኑ በጦር ወጋው ይላል። ያን ጊዜ ትኩስ ደም ከጎኑ ፈለቀ። ያ ትኩስ ደም ኃጢአታችንን አደረቀ፣ ኃጢአታችንን አቃጠለ። ክብርና ምስጋና ለስሙ ይሁንልን። ኃጢአታችንን ላቃጠለው ጌታ ጎኑ በጦር በተወጋ ጊዜ ትኩስ ደም ፈለቀና ኃጢአታችንን ምን አደረገው? አደረቀው። ደም ደምን ነው የሚጠራው። ደም ደምን ነው የሚያበዛው። ደም ደምን ነው የሚያስከትለው። አንዱ አንዱን ሲያሳድድ ነው የሚኖረው። ደም መላሽ እንላለን። የክርስቶስ ደም ግን ደማችንን ነው ያደረቀው። የክርስቶስ ደም ግን የኃጢአታችንን ምንጭ ነው የዘጋው። የክርስቶስ ደም ግን ሞታችንን ነው የገደለው። ሞታችንን ነው ያደረቀው። ሞታችንን ነው የደመሰሰው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በፈቃዱ በዕለተ ዓርብ ላይ ነፍሱ ከሥጋው ለየ። በሥጋ ሞተ፣ በመንፈስ ሕያው ሆነ አለ። በአካለ ሥጋ ወደ መቃብር ወረደ፣ በአካለ ነፍስ ደግሞ ወደ ሲኦል ሂዶ ነፍሳትን ማረከ። ምን አለ መጽሐፍ? እስመ መለኮት ወነፍስ ፈጸሙ ምስጢረ በውስተ ሲኦል። መለኮት በአካለ ነፍስ ወደ ሲኦል ወርዶ በሲኦል የነበሩትን ነፍሳት ሁሉ ማረከ። ሞት ነው የተማረከው እኮ። ሞት ነው የተሸነፈው እኮ። ሞት እኮ ነው የተገደለው። እለ ውስተ ሲኦል ጻኡ አለ። በሲኦል ያላችሁ ውጡ፣ በጨለማም ያላችሁ ወደ ብርሃን ኑ አለ። ስለዚህ የክርስቶስ ትንሣኤ ወደ ብርሃን የተጠራንበት ነው። የክርስቶስ ትንሣኤ ወደ ሕይወት የተሻገርንበት ነው። ፋሲካ ብሂል ማዕዶት ብሂል ተብሏል። ፋሲካ ማለት መሻገር ነው፣ ማዕዶት ነው፣ ማለፍ ነው፣ ያለፍንበት ነው። የክርስቶስ ሞት ስቃዩን ያለፍንበት፣ የክርስቶስ ሞት ሲኦልን ያለፍንበት፣ የክርስቶስ ሞት ጨለማውን ያሸነፍንበት፣ የክርስቶስ ሞት የተሻገርንበት መሸጋገሪያችን ነው፣ ድልድያችን ነው፣ ሕይወታችን ነው። ስለዚህ አዳም ሆይ መሬት ነህና ወደ መሬት ተመልሰህ ትገባለህ ብሎ የተናገረው አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ስለኛ ስለ ኃጢአታችን መሬት በሆነ ጊዜ እኛ ሰማያውያን ሆንን። ምን ማለት ነው? ትንሣኤን ገንዘብ አደረግን ማለት ነው። ትንሣኤን ገንዘብ ያደረግነው እርሱ መሬት ሲገባ ትንሣኤን ያገኘነው። ምክንያቱም ሞቱ በሚመስል ሞት ትንሣኤውንም በሚመስል ትንሣኤ አፈር ነህና ወደ አፈር ትመለሳለህ ተባለ። እርሱ ወደ ከርሰ መቃብር ወደ ልብ ምድር ላይ በገባ ጊዜ እኛ ሰማያውያን ሆንን፣ ትንሣኤን ገንዘብ አደረግን። ስለዚህ ሞቱ ሕይወታችን ነው። ምን ይላል መጽሐፍ? ሞተ ዘኢይመውት ሞተ ከመ ይስዓሮ ለሞት ሞተ ከመ ያሕይዎሙ ለሙታን። የማይሞተው የሞተው አለ ሞትን ለመሻር ነው። ሞት የጀግኖችን ጀግንነት ያንበረከከ ነበር። ሞት የነገሥታትን ዘመን የገታ ነበር። ሞት የጠቢባንን አእምሮ የተቆጣጠረ ነበር። ሞት ሁሉን ያሸነፈ ነበር። ሁሉም ሞቱ ተብሎ የተጻፈው ሁሉም ሲሞት የሟች ቁጥር ነው የጨመረው። ክርስቶስ ሲሞት ግን ሞት ነው የተገደለው። ክብርና ምስጋና ሞትን ለገደለው ንጉሥ ይሁን። ሁሉም ሞቱ ነው የሚለው መጽሐፍ። ከአዳም እስከ ሙሴ ድረስ ሞት ነገሰ ነው የሚለው። አሁን ግን ኖ ብስራተ ትንሣኤ ከተነገረ በኋላ እኛ ሞትን አንፈራም። ሞት ራሱ እኛን ይፈራል። አሁን በክርስቶስ ሞት እኛን ይፈራናል። ምክንያቱም መቃብር ላይ አያስቀረንም። አሁን እንነሳለን። ቅድም እንደተባለው እኮ ነው። እኛ እንነሳለን፣ ክርስቶስን እንከተላለን። እርሱ የትንሣኤያችን በኩር ነውና፣ ስለዚህ ሞት እኛን ይፈራል። ድሮ ሞትን ነበረ ምንፈራው።
ከገባን ክርስትናው ሞትን አንፈራም የምንሻገርበት ነውና። ስለዚህ የማይሞተው የሞተው ሞትን ድል ለማድረግ ነው። የማይሞተው የሞተው ሞትን ለመግደል ነው። ሞትን ለማሸነፍ ነው። የማይሞተው የሞተው የሞቱትን ለማዳን ነው። ስለዚህ የክርስቶስ ሞት ሕይወታችን ነው። የክርስቶስ ትንሣኤ ትንሣኤያችን ነው። እርሱ ስለ ፍቅር የሞተ በስልጣኑ ደግሞ የተነሳ። ስልጣኑ ስናስብ ትንሣኤውን፣ ፍቅሩን ስናስብ ደግሞ ሞቱን እንናገራለን። ስለዚህ ያ ከጎኑ የፈለቀው ትኩስ ደም ኃጢአታችን አደረቀ። ከጎኑ የፈሰሰው ኩል የሆነ ንጹሕ ውሃ ደግሞ ተወለድንበት፣ ተጠመቅንበት። እነሆ የክርስቶስ ማደሪያ የመንፈስ ቅዱስ ማደሪያ ሆንበት። የሥላሴን ልጅነት አገኘንበት። ማየጎ ታጠብንበት፣ ጠራንበት። ያ ንጹሕ ውሃ ኃጢአታችንን አጥሎ አጠራን። ያ ትኩስ ደም ደግሞ ኃጢአታችንን አቃጥሎ አቆመን። እኛን ደገፈን፣ እኛን አቆመን፣ እኛን አበረታን። ስለዚህ መጽሐፍ ምን አለ? በሥጋ ሞተ፣ በመንፈስ ደግሞ ምን ሆነ? ሕያው ሆነ። በባህሪው ሞት የለበትም። ስለኛ ግን ምን አለ? ሞተ። መቃብር አልዋጠውም፣ አላስቀረውም፣ ተነስቷል። መጽሐፍ ምን ይላል? ኢይክል አንቄ ይንአው ለአንበሳ፣ ጭልፊት አንበሳን አድኖ ይይዘው ዘንድ አይቻለውም። ጭልፊት አንበሳን አጥምዶ አይበላውም። ጭልፊት የተባለው ሞት ነው። አንበሳ የተባለው ደግሞ ክርስቶስ ነው። ጭልፊት በምን ጉልበቱ አንበሳን ይደፍረዋል? ሞት በምን ኃይሉ ክርስቶስን መቃብር ላይ ያስቀረዋል? ስለዚህ መቃብር ቦታው አይደለምና የእግዚአብሔር መልአክ መጥቶ ምንድን ያለው ለቅዱሳት አንስቱ? እንደዚህ ነው ያላቸው፣ ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እርሱ በኪሩቤል የተከበበ፣ ዙፋኑ በእሳት የተከበበ፣ ማደሪያው በውሃ የተታታ ሰማያዊ ዙፋን ያለው አምላክ መቃብር ላይ ምን ያደርጋል? ኑና መቃብሩ እዩ ነው የተባለው። መቃብሩ ሲታይ ባዶ። አቤት ክፋታቸው! አይሁድ ግን ደቀ መዛሙርቱ ሰረቁት ብለው አወሩ። ያልሆነውን ያልተደረገውን ዛሬ ዓለምን እየበላ ያለው ያልሆነውን ስለምንናገር ነው። ያላየነውን ስለምንናገር ነው። አይሁድ ያላዩትን ይልቁኑ ጠባቂዎች ደግሞ እንዲህ ብለው ነው የተናገሩት። እኛ ተኝተን ሳለ ደቀ መዛሙርቱ ምን አደረጉት? ሥጋውን ሰረቁት አለ። ኧረ አይደለም። የተኛ ሰው ይመሰክራል እንዴ? የተኛ ሰው ይመሰክራል? ምኑን አይቶ ነው የሚመሰክረው? እንዲያው ምስክርነቱ ከንቱ እኮ ነው። መንፈስ ቅዱስ እኮ ነው አእምሯቸውን የዘጋባቸው። ሲዋሹ አልቻሉበትም። ውሸት ምን ችሎታ አለው? ምን ጥበብስ አለው? እኛ ተኝተን ሳለ አለ ስራቸውን አይዋጠው ነበር? ኃላፊነታቸውን ለምን አልተወጡም? ጠባቂዎች ከሆኑ ለምን ተኙ? ከተኙ ስለምን መሰከሩ? እኛ ተኝተን ሳለ አለው ደቀ መዛሙርቱ ሰረቁት። እርሱ አልተሰረቀም፣ ሞትን አሸንፎ ተነሳ እንጂ። ያውም በተቆለፈ መቃብር፣ ያውም በተዘጋ መቃብር፣ ያውም በታተመ መቃብር፣ በሕቱም መቃብር ተነሳ። በተዘጋ ቤትም ገብቶ ሰላም ለእናንተ ይሁን አላቸው። በተዘጋው ኑሯችን ገብቶ ሰላም ያውጅልን እግዚአብሔር። በተቆለፈው ሕይወታችን፣ በተዘጋጋው ሕይወታችን፣ በተሳከረው ሕይወታችን፣ መፍትሄ ባጣንበት፣ እንቆቅልሽ በሆነበት፣ ድካም በበረታበት፣ ችግር በበዛበት፣ ጭንቀት በሌለበት፣ ለአዋቂ ለጠያቂ ያስቸገረው ሕይወታችን፣ የተዘጋው የተቆለፈው ማንነታችን ውስጥ ገብቶ ሰላም ለእናንተ ይሁን ይበለን። ይችልበታል። እርሱ እኮ በተዘጋ መቃብር ውስጥ የተነሳው ጌታ በተዘጋው ሕይወታችን ይገባል። ምንድን ነው የሚለው? በተዘጋ ቤት ውስጥ ገብቶ ሰላም ለእናንተ ይሁን አላቸው ይላል። እጆቹንና እግሮቹን አሳያቸው። እግዚአብሔር እጆቹን ዘርግቶ ያሳየን። የሚቀሙትን እጆች እያየን የሚለግሰውን የመድኃኔዓለምን እጅ ማየት ተስኖናልና እግዚአብሔር እጆቹን ዘርግቶ ይግለጥልን። እጆቹን ዘርግቶ ያሳየን። የሚገሉትን እያየን ያዳኑንን የክርስቶስን እጆች እየረሳን ነውና እግዚአብሔር እጆቹን ይዘርጋልን። እግዚአብሔር እጆቹን ይዘርጋልን። የሚገፈትሩትን እጆች እያየን ያቀፈንን የመድኃኔዓለምን እጅ እንድናየው እግዚአብሔር ይርዳል። ምንድን ያሉ ሰዎቹ ምናልባት በመስፍኑ የተሰማ እንደሆነ እኛ እጃችን ረጅም ነው እንዳልሆነ እናደርጋለን፣ ገንዘብ እንሰጣለን፣ የሚያስፈልገውን ሁሉ እናደርጋለን። አታስቡ፣ እኛ እንዋጣዋለን፣ እጃችን ረጅም ነው፣ ተሰረቀ ብላችሁ አውሩ ብለው ለጠባቂዎቹ አባበሏቸው ይላል። እጃችን ምንድን ነው? እጃችን ረጅም ነው። የሰው እጅ ቢረዝም ቢረዝም ይታጠፍ የለ። የሰው እጅ ረጅም ቢሆንማ መድኃኔዓለም መስቀል ላይ ለምን እጁን ዘረጋ? በእውነት ክርስቶስ ነው እጆቹን ዘርግቶ ዓለምን ሁሉ ያቀፈው። ክርስቶስ ነው እጆቹን ዘርግቶ መስቀል ላይ ትሰፊ የማነከ ወታጸግብ ለኩሉ እንስሳ ዘበስርዓተከ። መድኃኔዓለም መስቀል ላይ እጆቹን ዘርግቶ
ሁሉን በአቀፍ እንደተበተነ ነበር የሚኖረው። ተበታትነን ነበር። መስቀል ላይ እጆቹን ዘርግቶ ሁላችንም ሰበሰበን። እግዚአብሔር በቸርነቱ ይሰብስበን። እግዚአብሔር በምሕረቱ ይሰብስበን። እግዚአብሔር ለፍቅሩ ይሰብስበን። እግዚአብሔር ለበረከት ይሰብስበን። ስለዚህ በሥጋ ሞተ፣ በመንፈስ ደግሞ ምን ሆነ? ሕያው ሆነ። ሞት የለበትም በባህሪው ሕያው ስለሆነ ሞትን አሸንፎ ተነስተዋል። ስለዚህ እኛ ምን እነሳለን? እንዴት እንነሳለን አንልም። ሕያው ጌታ ተነስተዋልና የመከነው የተዘጋው የሳራ ማኅፀን ከደረቀ በኋላ ከወለደ እነሆ መቃብር ላይ እኛም ብንኖር በተዘጋ መቃብር ውስጥ ብንኖርም ሥጋችን ቢበሰብስም አፈር ቢለብስም የተዘጋው የሳራ ማኅፀን እንደለመለመ መቃብርም አፏን ከፍታ እኛን ትለቃለች። እኛን እንድንነሳ መቃብር ትከፈታለች። እንደ ሞትን እንደበሰበስን አንቀርም። ምክንያቱም በሥጋ የሞተው በመለኮቱ ሕያው የሆነው ጌታ የተነሳው የሞተው ለእኛ ነውና የትንሣኤ በኩር ነውና እርሱን እንከተላለን። የሳራ ማኅፀን ከደረቀ በኋላ ለምልመዋል። እነሆ መቃብርም ከደረቀ በኋላ ይለመልማል። የሳራ ማኅፀን ከተቆለፈ ከተዘጋ በኋላ መውለድ ችለዋል። መቃብርም እኛን ትወልዳለች። ልደተ ሙታንም መቃብር ይመጣል ማለት ነው። ስለዚህ እኛ ሞትን አንፈራም፣ በክርስቶስ ተገድለዋልና በክርስቶስ ተሸንፈዋልና። በሥጋ ሞተ፣ በመለኮት ደግሞ ምን ሆነ? ሕያው ሆነ። ሕያው ጌታችን ሕይወታችንን ሁሉ ይባርክልን። ሕያው ንጉሣችን ሕይወታችንን ሁሉ ይቀድስልን። ያስተማረን፣ የመከረን፣ የገሰጸን የቸርነት ንጉሥ የምሕረት ጌታ አምላካችን መድኃኔዓለም ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። በሥጋ ሞተ፣ በመለኮት ሕያው ሆነ፣ በመንፈስ ሕያው ሆነ። ይክበር ይመስገን።